አንዲት ምስኪን ዝምተኛና በቢሮዋ ውስጥ ማንም ትኩረት የማይሰጣት ሰራተኛ እንዴት የኩባንያውን ሀብታም ጨካኝና ትዕቢተኛ ፕሬዝዳንት ሰው በማይኖርበት ደሴት ላይ ያውም እጅግ ዘመናዊ በሆነ የመዝናኛ ቤት ውስጥ በጎልፍ መጫወቻ አሰቃይታ በፊልሙ መጨረሻ ላይ የሚገለጸውን ድርጊት ፈጸመች? ይህ ሁሉ ጭካኔስ ከወዴት መጣ? አደጋ ወይስ ሆን ተብሎ የተጠነሰሰ ሴራ? የዛሬው ፊልም የሰውን ልጅ የውስጥ ጨለማ ባህሪ የሚያጋልጥ ነው። ይህ እንዴት ሊሆን ቻለ? ሊንዳ ከማንም በላይ ጠንክራ የምትሰራ ሰራተኛ ነች። ስራ አስኪያጇ ዶኖቫን በቅርቡ ባቀረበችው ሪፖርት እጅግ ቢደነቅም በቀጣዩ ቦርድ ስብሰባ ላይ እንድትገኝ ግን አልፈቀደላትም። ተገቢውን እውቅና እንደሚሰጣት ቃል ይገባላታል። ነገር ግን ስብሰባው ሲጀመር ዶኖቫን የሊንዳን ስም በማጥፋት ሙሉ ክሬዲቱን ለራሱ ይወስዳል። ሊንዳ ብስጭቷን አብረዋት ለሚሰሩ ሰዎች ለማካፈል ብትሞክርም ያላት ደካማ የማህበራዊ ግንኙነት ክህሎት በዙሪያዋ ያሉ ሰዎችን እንዲርቋት ያደርጋል። በቢሮዋ በኩል በሚዘጋጁ የሽርሽር ፕሮግራሞች ላይ ከባልደረቦቿ ጋር ለመቀላቀል ብትሞክርም ትኩረት የሚሰጣት ቀና ጓደኛ ግን አልነበረም። በቤቷም ቢሆን ሊንዳ ጓደኛም ሆነ የመሰረተችው ቤተሰብ የላትም። ብቸኛ አጋሯ የቤት እንስሳዋ የሆነው በቀቀኗ ብቻ ሲሆን በሁሉም የእረፍት ጊዜያት ፎቶዎቿ ላይ ሙሉ በሙሉ ብቸኛ ነች። ይህ ሁሉ ሆኖ ግን ጠንካራ ስራዋ በመጨረሻ ስኬትን እንደሚያጎናጽፋት በማመን ሁሌም አዎንታዊ አመለካከትን በውስጡ አዳብራለች። ደግሞም የኩባንያው ባለቤት ቀጣዩዋ ምክትል ፕሬዝዳንት እንደምትሆን ቃል ገብቶላት ነበር። ምሽቷን ሰርቫይቨር የተሰኘውን የቴሌቪዥን ፕሮግራም በመመልከት የምታሳልፍ ሲሆን አፓርታማዋ ህልውናን ስለማቆየት ወይም ሰርቫይቫልን በሚወሱ መጽሐፍትና ምስሎች ተሞልቶ ጥልቅ አባዜዋን ያስቃኘናል። ፊልሙ የሚጀምረው የብዙዎቻችንን የዕለት ተዕለት የቢሮ ህይወት በማሳየት ነው። ሊንዳ በስራ ቦታዋ የማትታየዋ ወይም ኢንቪዚብል ሰራተኛ ነች። ስራውን ሁሉ ሰርተው ምስጋናውን ግን ለሌላ ሰው የሚሰጥባቸው፣ ላባቸውን ለሌላው ክብር የሚያፈሱ ወይም የሚገብሩ ሰዎችን በመወከል የቀረበች። ሰርቫይቨር የቴሌቪዥን ፕሮግራምን አዘውትራ መመልከቷና ስለ ህልውና የሚያወሱ መጽሐፍት ማሰባሰቧ ዝም ብሎ የትርፍ ጊዜ ማሳለፊያ ወይም ሆቢዋ አይደለም። ይህ የሚያሳየን ሊንዳ ቀድሞውኑም በሰዎች መሃል ሆና በብቸኝነት ደሴት ላይ እንደምትኖር እና ለከፋ የህልውና ጦርነት በአእምሮዋ እየተዘጋጀች እንደሆነ ነው። አእምሮዋ ሁልጊዜም ሰርቫይቫል ሞድ ላይ ነው። በማግስቱ ብራድሌ ከአባቱ ህልፈት በኋላ የኩባንያው ፕሬዝዳንት በመሆን ስልጣን ይረከባል። ሊንዳ ለአዲሱ ፕሬዝዳንት ራሷን ለማስተዋወቅ በቢሮዋ ጠረጴዛ ላይ እየበላች የነበረውን ምሳዋን በጥድፊያ ደብቃ ወደሱ ትሄዳለች። ነገር ግን በጥድፊያዋ መሃል ፊቷ ላይ የተቀባውን ማዮኔዝ አላስተዋለችውም ነበር። ብራድሌ ወዲያውኑ ሲያያት ጸየፋታል። የመልካም የሥራ ዘመን ምኞቷን ከገለጸች በኋላ የበለጠ ለመቀራረብ ስለለበሰው ጫማ ለመቀለድ ብትሞክርም ሁኔታውን ይበልጥ አሰልቺ ከማድረጉም በላይ ብራድሌን በፍጥነት ወደ ቢሮ እንዲያፈገፍግ ያደርገዋል። የሊንዳ ማዮኔዝ በድንገት እጁ ላይ በመቀባቱ የተጸየፈው ብራድሌ ስለ ሊንዳ ለስራ አስፈጻሚው ፍራንክሊን ማማረር ጀመረ። ፍራንክሊን ለሊንዳ የምክትል ፕሬዝዳንትነት ቦታ ቃል እንደተገባላት ያስታውሰዋል። ብራድሌ ግን ያለምንም ርህራሄ እድገቱን ለጓደኛው ለዶኖቫን እንደሚሰጠው ቀለል አድርጎ ይናገራል። ፍራንክሊን ኩባንያው በሊንዳ ላይ በእጅጉ የተመካ እንደሆነና የብራድሊ አባት ሳይቀር ከባዱን ስራ ሁሉ በእሷ ላይ ይጭን እንደነበር በተስፋ መቁረጥ ሊያስረዳው ይሞክራል። ብራድሊ ግን ምንም ደንታ አልነበረውም። ከእይታ ርቃ ራቅ ወዳለው የቢሮአቸው ክፍል እንድትዘዋወር ይፈልጋል። ፍራንክሊን በባንኮክ ስለሚካሄደው ወሳኝ ስብሰባ ያነሳል። ዶኖቫን ብቻውን ሊወጣው እንደማይችልና አፔንዲክስ ዲ ከተባለው ግዙፍ ችግር ጋር የተያያዘውን ጉዳይ ከእርሷ ውጭ ማንም ሊፈታው እንደማይችል ይነግረዋል። በስተመጨረሻም ብራድሌ ሊንዳ አብራቸው እንድትሄድ በግድ ይስማማል። ነገር ግን የዶኖቫንን አሰልቺ ስራ እንድትሰራ ብቻ መሆኑን ይናገራል። በማንኛውም ትክክለኛ ስብሰባ ላይ እንዳትገኝም ጥብቅ ክልከላ ይደረግባታል። ቆየት ብሎ ሊንዳ ብራድሌና ዶኖቫን እየተቀላለዱ ሲጫወቱ ትመለከታለች። አንድ የቅርብ ሰራተኛ ሁለቱ የዩኒቨርሲቲ ጓደኛሞች እንደነበሩና ዶኖቫን በይፋ ምክትል ፕሬዝዳንት ሆኖ እንደተሾመ ሲያወራ ትሰማለች። በንዴት የጦፈችው ሊንዳ ወደ ብራድሌ ቢሮ በመግባት እሷ ለ7 ዓመታት ኩባንያውን እያገለገለች ገና 6 ወር ላልሞላው ወፈፌ እንዴት ቦታውን አሳልፎ እንደሚሰጥባት ትጠይቀዋለች። ብራድሌም ሊንዳ ከቁጥሮች ጋር ጎበዝ ብትሆንም ከሰዎች ጋር ባላት ግንኙነት ግን በጣም ደካማ እንደሆነች በንቀት ዓይን እያየ ይነግራታል። የንግድ ስምምነቶችን ለመቋጨት ማራኪ የሆነ ስራ አስፈጻሚ እንጂ በጥርሷ መሃል የምግብ
ቅሪቶችን ይዛ በማይመች ሁኔታ የምትንቀሳቀስ ሴት እንደማይፈልግ ስላቅ በተሞላው ፊት ይነግራታል። በይበልጥ በሞራሏ ላይ እየተረማመደ እሷ ለዛ ቦታ ተገቢ እንደሆነች ወደ ባንኮኩ ጉዞ አብራ ሄዳ የአፔንዲክስ ዲን ችግር በመፍታት እሱ ተሳስቶ እንደነበር እንድታረጋግጥለት ከመጨረሻ ማስጠንቀቂያ ጋር ይነግራታል። ሊንዳ ለመቃወም ስትሞክር ብራድሊ ሙሉ በሙሉ ችላ በማለት የጎልፍ ጨዋታ ልምምዱን ይቀጥላል። በዚህ መሃል የብራድሊ ሀብታም እጮኛ ዙሪ ውብ ባለ አልማዝ ፈርጥ ቀለበቷን እያብለጨለጨች ትገባለች። ሊንዳ ለመውጣት ስትዞር ብራድሊ ስሜቷን ይበልጥ የሚጎዳ ንግግር ተናገራት። የቢሮዋ ሰራተኛ በሙሉ ከምሳዋ ወይም ከምትመገበው ምግብ በሚወጣው ጠረን እያማረረ እንደሆነ፣ ከእንግዲህ በኋላ ምሳዋን በሰራተኞች ማረፊያ ክፍል ብቻ እንድትበላ እዛው ራሱ ፈጥሮ ያዛታል። እንባዋን እየታገለች እና የሰራተኞቹ ገምጋሚ እይታ ውስጧ ድረስ ዘልቆ እየተሰማት ሊንዳ ወደ መኪናዋ ትሄዳለች። እሷ ለራሷ በቂ እንደሆነች ተስፋ በቆረጠ ልቦና ራሷን ለማሳመን ብትሞክርም በመጨረሻ ግን ስቅስቅ ብላ በማልቀስ ሐዘንና ንዴቷን ትገልጻለች። እዚህ ጋር የብራድሊ ገጸ ባህሪ የዘመናዊውን የስራ ዓለም ወይም ኮርፖሬት ካልቸር መርዛማነት በግልጽ ያሳያል። እሱ በችሎታው ሳይሆን በቤተሰብ ትስስር ወይም ኒፖቲዝም ስልጣን ያገኘ ሰው ነው። ብራድሊ ሊንዳን የሚያጠቃት በስራዋ ሳይሆን በስብዕናዋ እና በማህበራዊ ክህሎቷ ነው። ይህ አይነቱ የስነ ልቦናዊ ጥቃት ሰውን ከስራ ከማባረር የከፋ ነው። ምክንያቱም የሰውን ልጅ የክብር መሰረት ነው የሚነዳው። ይህች በመኪናዋ ውስጥ ተደብቃ የምታለቅሰው ሴት ኋላ ላይ ለሚፈጠረው አውሬያዊ ባህሪ ራሷን እያዘጋጀች ነው። በጉዞ ማለዳ ሊንዳ ሙሉ ኃይሏን ተላብሳ አውሮፕላን ማረፊያው ትደርሳለች። የአፔንዲክስ ዲን ቀውስ እንደፈታችውም በኩራት ታበስራለች። ብራድሊ ግን ሙሉ በሙሉ ችላ ይላታል። በበረራው ላይ ወንዶቹ እየተዝናኑ ሲጫወቱ ሊንዳ ግን ትጋቷን አላቋረጠችም ነበር። ዶኖቫን ሊንዳ ለሰርቫይቨር የቴሌቪዥን ፕሮግራም የላከችውንና ሾልኮ የወጣውን የሙከራ ቪዲዮ እንዳገኘው ተናግሮ እዛው ላሉት ጓደኞቹ በሙሉ ያሳያል። በአውሮፕላኑ ውስጥ ያሉት በሙሉ ቪዲዮውን እያዩ በመሳቅ ያለግጡባታል። በሁኔታው ልቧ የተሰበረው ሊንዳ ስትሰራ አድራ ያጠናቀቀችውን ሪፖርት አንድ በአንድ ዲሌት በማድረግ ይሄ ሁሉ ትጋት እንደማያስፈልግና እንደማይገባቸው በልቧ ተወስናለች። በድንገት ግን አውሮፕላኑ በኃይል መንቀጥቀጥ ጀመረ። አስተናጋጇ ሁሉም ሰው የደህንነት ቀበቶውን እንዲያስር ታዛለች። ሊንዳና ብራድሊ ወዲያውኑ ትዕዛዙን ሲያከብሩ፣ ዶኖቫን ግን ሌሎች ቀበቶ የሚያስሩትን ደካሞች በማለት ያፌዝባቸዋል። ወንዶቹ እየሳቁ ቀበቶ ሳያስሩ ይቀራሉ። ከዛም አውሮፕላኑ በድጋሚ በከባድ የአየር ኃይል ወይም ተርቡለንስ እንደገና ሲመታ ዶኖቫን እና ሌሎች ሁለት ሰራተኞች በአውሮፕላኑ ውስጥ በአውሮፕላኑ ግድግዳ በኃይል ይጋጫሉ። የአውሮፕላኑ ሞተር በእሳት መያያዝ ጀምሯል። ከዛም አውሮፕላኑ በፍጥነት ቁልቁል በመውረድ መምዘግዘግ ይጀምራል። የአውሮፕላኑ ግድግዳ ሲቀደድ በተፈጠረው ከፍተኛ የአየር ግፊት መዛባት ምክንያት አንድ ሰራተኛ ተስቦ ወደ ሰማይ በመውጣት ይወረወራል። ዶኖቫን ተስፋ በመቁረጥ የሊንዳን እግር አጥብቆ ይዟል። እሷም ወደ ላይ ልትጎትተው ክንዷን ብትዘረጋለትም እሱ ግን በራስ ወዳድነት ወንበሯን እንድትለቅለት ትዕዛዝ በተሞላበት ሁናቴ ይጠይቃታል። በአቅራቢያው ያለው ሌላ ሰው ብራድሊን ለመያዝ ቢሞክርም ብራድሊ ወዲያውኑ በእግሩ መጥቶ ከእሱ ያርቀዋል። ወደ ውጭ እየወደቀ የነበረው ሰው የዶኖቫንን እግር ሙጭጭ አድርጎ በመያዝ ነፍስ ውጪ ነፍስ ገቢውን ያቀልጣል። የሊንዳ መነጽር ደግሞ በሚናወጠው የአየር ኃይል ተፈናጥሮ የዶኖቫንን ፊት ይመተዋል። ዶኖቫን ሰውየውን እንዲለቀው ቢያዘውም በፍርሃት የተዋጠው ሰራተኛ የዶኖቫንን እግር በጥርሱ ይነክሳል። በድንጋጤ ውስጥ ሆኖ ዶኖቫን ሰውየውን ይመተዋል። በመቀጠልም የሊንዳን ጉሮሮ አንቆ በመያዝ ወንበሯን እንድትሰጠው በድጋሚ ይጠይቃታል። የዚህ አስከፊ አደጋ ሰለባ ላለመሆን የወሰነችው ሊንዳ ከአጠገቧ ያገኘችውን የመመገቢያ ሹካ አንስታ የዶኖቫንን እጅ በኃይል ትወጋለች። እጁ ላይ ያደረሰችበት ጥቃት አሳምሞት ሊንዳን ሲለቃት ወዲያውኑ ከአውሮፕላኑ ውስጥ ተገፍቶ ይወጣል። ካራባቱ በተሰበረው ብረት ላይ ሲሰካ ሰውነቱ በመስታወቱ ላይ በአሰቃቂ ሁኔታ ይላተማል። ሊንዳን ለእርዳታ እየለመነ ሲጮህ፣ እሷ ግን በአሰቃቂ ስሜት ውስጥ ሆና የመስኮቱን መጋረጃ ዘጋች። አውሮፕላኑ ሞተሩን አጥፍቶ ውቅያኖሱ ውስጥ ይከሰከሳል። ውሃው
በፍጥነት ወደ ውስጥ ይገባል። ሊንዳ ትንፋሿን ውጣ ከቀበቷ ለመላቀቅ በከፍተኛ ትግል ትፈራገጣለች። ነፃ እንደወጣች በፕሌኑ ስብርባሪዎች መሃል እየዋኘች ስታልፍ ከሞተችው አስተናጋጅ ጋር ፊት ለፊት ስትገናኝ በውሃው ውስጥ እንደሆነች ትጮኻለች። ከሚሰምጠው አውሮፕላን አምልጣ የውሃው ወለል ላይ ስትወጣ አውሮፕላኑ ወደ ጥልቁ ሲሰምጥ እሷ ግን ሰው አልባ በሆነ የውቅያኖስ መሃል ላይ ብቻዋን እንደቀረች ትገነዘባለች። የአውሮፕላኑ መከስከስ የኩባንያውን መዋቅር ወይም ኮርፖሬት ሃይራርኪ መፍረስን ያመላከተ አደጋ ነው። አደጋው ሲከሰት ያ የውሸት የስልጣን እርከን አብሮ ፈርሷል። ዶኖቫን ያችን የቀረችውን የስልጣን ጉልበት ተጠቅሞ የሊንዳን ወንበር ወይንም ህይወቷን ሊነጥቃት ሲሞክር ሊንዳ በሹካ ወግታ መጋረጃውን ስትዘጋው ትልቅ የስነ ልቦና ሽግግር መኖሩን እናያለን። ይህች ጥሩ ሰራተኛ ለመጀመሪያ ጊዜ አጸፋ መመለስ ጀመረች። ጭካኔዋ የተወለደው ከአደጋው ሳይሆን በቢሮው ውስጥ ከተጠራቀመው ብስጭትና ንዴት ነው። አሁን ህጎቹ ተቀይረዋል። በማግስቱ ጠዋት ሊንዳ ጭር ባለው የባህር ዳርቻ ላይ ራሷን ታገኘዋለች። ደሴቲቱን ስታስስ ብራድሊ እግሩ ላይ ትልቅ አደጋ ደርሶበት ራሱን ስቶ ታገኘዋለች። ህልውናን የማቆየት ዕውቀቷን በመጠቀም ሊንዳ ያገኘችውን ድንጋይ በመጥረብ ወደ ስለትነት ትቀይራለች። ተክሎችን ትሰበስባለች፣ እንዲሁም ጠንካራ መጠለያ ትገነባለች። ጉድጓድ ቆፍራ ንጹህ የዝናብ ውሃ ለመሰብሰብ የኮኮናት ቅርፊቶችን ትጠቀማለች። በዚያው ምሽት ከባድ ዝናብ ሲጀምር ሊንዳ የብራድሌይን ቁስል እየተንከባከበች ሙሉ በሙሉ ሳትበሰብስ በደረቁ ታድራለች። በቀጣዩ ቀን ብራድሌ በመጨረሻ ከእንቅልፉ ይነቃል። ሊንዳ በኮኮናት ቅርፊቶች ከሰበሰበችው ውሃ እንዲጠጣ ትረዳዋለች። ከተረፉት ውስጥ እነሱ ብቻ መሆናቸውን ሲገነዘብ ለጥቂት ጊዜ ልቡ በሐዘን ይሰበራል። ህይወቱን ስላተረፈችለትም ሊንዳን ለማመስገን ይሞክራል። ሊንዳ አሁንም ለክፉ ጊዜ እንዲሆናት በተማረችው የሰርቫይቫል ቴክኒክ በመጠቀም ጊዜ ሳታጠፋ በእንጨት ፍጭት እሳት ታቀጣጥላለች። አሳ አጥምዳ በእሳቱ ላይ ትጠብሳለች። ለብራድሌ የተወሰነውን ስትሰጠው አሳ የማይወደው አለቃዋም አልበላ ብሎ ያስቸግራል። ስለ ጠረኑም ያማርራል። ሆኖም ሊንዳ ምንም ሳይመስላት ምግቡን በግዳፉ ውስጥ ትወሽቀዋለች። በማግስቱ ጠዋት ሊንዳ ያገኘችውን የባህር ዛጎል በደስታ ለብራድሌ ታሳየዋለች። እሱ ግን አመስጋኝ ከመሆን ይልቅ በንዴት ይብከነከናል። ለምን ትልቅ የድረሱልን ምልክት እንዳላዘጋጀች ወይም በአውሮፕላኑ ስባሪዎች ውስጥ ጂፒኤስ መከታተያ ለምን እንዳልፈለገች በቁጣ ይጠይቃታል። ሊንዳ ቅድሚያ የሰጠችው ህይወታቸውን ለማትረፍ እንደነበር በመግለጽ ድርጊቷን ትከላከላለች። ብራድሊ ግን ትኩረት ማድረግ ያለባቸው መዳን ላይ መሆኑን አጥብቆ ይከራከራል። ብራድሊ ለመቆም ሲሞክር እግሩ በከባድ ህመም ይከደዋል። ሊንዳ ልትረዳው ትሞክራለች። እሱ ግን ወደ ኋላ ፈግፍጎ እንዳትነካው ይከለክላታል። እሷም ስስና የተንደላቀቁ እጆቹን ስታሾፍባቸው ብራድሊ በንዴት ይጦፋል። የስልጣን እርከኑን በማንሳት ሰራተኛው እንደመሆኗ መጠን በአክብሮት እንድታናግረው ያዛታል። በትዕቢቱ የተበሳጨችው ሊንዳ እቃዎቿን ጠቅልላ ትታው ትሄዳለች። ሰዓታት ሲያልፉ ብራድሌ ደህና እንደሆነ ለማስመሰል ይሞክራል። ነገር ግን ረሃብና ጥም በፍጥነት ሲበረታበት ያለሷ ሙሉ በሙሉ አቅመቢስ መሆኑን ይገነዘባል። በዚያም ምሽት ከባድ ንፋስ የሰራውን ደካማ መጠለያ ያፈርስበታል። በማግስቱ የሚለበልበው ፀሐይ ቆዳውን ያቃጥለውና ራሱን ይስታል። በመጨረሻ ሊንዳ ውሃ ይዛ ትመለሳለች። አሁን ያሉት ቢሮ ውስጥ እንዳልሆነ ስሜታዊነት በተሞላው ንቀት ልታስታውሰው ትሞክራለች። ስተቱን በቀላሉ ያመነው ብራድሌ በምትለውና በምታደርገው ነገር ሁሉ ይስማማል። ከጥቂት ደቂቃዎች በኋላም ምግቡን መብላት ይጀምራል። ሊንዳ የዱር አሳማ በአካባቢያቸው እንዳለና እንደደረሰችበት ትናገራለች። ወዲያውም ከእንጨት ለአደን የሚሆናትን ጦር ትሰራለች። ብራድሌ የሂሳብ ሰራተኛዋ የዱር አውሬ ማደንም ትችላለች በማለት ያሾፍባታል። ሊንዳ ግን የስትራቴጂና እቅድ ክፍል ሰራተኛ እንደሆነች በመንገር ማህደሯን እንኳ አይቶት እንደማያውቅ በማረጋገጥ በንቀት እያየች ታራ
ከርመዋለች። ጥልቅ በሆነ ጫካ ውስጥ ሊንዳ የዱር አሳማውን እየተከታተለች ማነፍነፍ ትጀምራለች። ድንገት የቅጠል ኮሽታ ስትሰማ ትደነግጣለች። ወዲያውም ግዙፉ አውሬ ወደ እሷ በመወርወር መሬት ላይ ይጥላታል። አሳማው እሷን ለማጥቃት ሲቀርባት በአንድ የወደቀ ዛፍ ስር ገብታ ለጥቂት አመለጠች። አሳማው ተከትሏት ሲመጣ ሊንዳ ከዛፉ ላይ ዘላ አንገቱን ብትወጋውም ጦሩ ግን አቅም አጥቶ ይሰበራል። አሳማው በቁጣ እንደገና ሲመጣ ሊንዳ በተሰበረው ጦር ደግማ ትወጋዋለች። ይሄኔ አሳማው ደምና ክታ ፊቷ ላይ እየተፋ ሊገድላት ሲሞክር ሊንዳ አንገቱ ላይ የነበረውን ስባሪ ጦር ስባ አይኑ ውስጥ በመክተት ለአንዴና ለመጨረሻ ጊዜ ትገለዋለች። ወደ መጠለያው ተመልሳም የአሳማውን ጭንቅላት ብራድሊ ፊት ወረወረችውና ማደን እንደምትወድ ነገረችው። በዚያም ምሽት በዱር አሳማው ስጋ ያበደ ድግስ አከበሩ። ተፈጥሮ የሰውን ማዕረግ አታውቅም። የብራድሊ ትዕቢት እዚህ ደሴት ላይ ሙሉ በሙሉ ዋጋ ቢስ ሆኗል። አሁንም እሱ ምንም ሳይሰራ መከበርንና በፕሬዝዳንትነቱ እንዲታይ ይፈልጋል። የሊንዳ የአሳማ አደን ትዕይንት እጅግ ምሳሌያዊ ነው። ሊንዳ እየገደለች ያለችው አሳማውን ብቻ ሳይሆን ባለፉት ዓመታት ያዋረዷትን እንደ ብራድሊ አይነት የቢሮ አሳማዎችን ጭምር ነው። አሳማውን ገላ ጭንቅላቱን እግሩ ስር ስትጥለው የኃይል ሚዛኑ 100% መቀየሩን እና አዲሷ የደሴቲቱ ፕሬዝዳንት እሷ መሆኗን በይፋ ማወጇ ይመስላል። ከቀናት በኋላ ሊንዳ ውብ የሆነ ፏፏቴን በደሴቱ ዙሪያ እያሰሰች ሳለ የሞተር ድምጽ ትሰማለች። በባህር ዳርቻው አቅራቢያ የምትጓዝ ጀልባ ናት። ወዲያውኑ እጇን እያወዛወዘች እንዲረዷቸው ለመጠየቅ ትሮጥና በድንገት ግን ራሷን ገታ አድርጋ ማሰብ ትጀምራለች። በዚህች ደሴት ላይ ስልጣን፣ ክብርና ከተማው ውስጥ ያላገኘችው ሰላም እንዳለ ስትገነዘብ ደሴቱን ለቆ በድጋሚ የከተማው እስረኛ ከመሆን እዚሁ ተደብቆ መቆየትን ትመርጣለች። ከእጽዋት ቅጠል በተሰራ ልዩ የጀርባ ቦርሳ ንጹህ ውሃ ለብራድሊ ይዛ ወደ ሰፈር ትመለሳለች። ብራድሊ ግን የደሴቱ ቆይታ አቅሉን እያሳተው ነበር። ምንም አይነት የነፍስ አድን እርዳታ ሳይመጣ 2 ሳምንታት አልፈዋል። ሊንዳ ተስፋ እንዳይቆርጥ ብትነግረውም መርከብ ወይም እራፍት መስራትና ከዚያ አካባቢ መውጣት አለብን ብሎ በመጮህ ይደነፋል። ብራድሊ ሊንዳ እዚህ መቆየቱን እየወደደችው እንደሆነ እስኪረዳ ድረስ በከፍተኛ ሁኔታ ይከራከራሉ። እያነከሰ ከሷ የራቀው ብራድሊ የግዙፍ ኩባንያ ፕሬዝዳንት መሆኑን በማስታወስ የበላይነቱን ለማሳየት ይሞክራል። ሊንዳ በሳቅ ትፈነዳለች። ሁሉንም ነገር ከአባቱ የወረሰ ኔፖ ቤቢ ወይንም ስልጣኑን በቤተሰብ ትስስር ምክንያት ያገኘ መሆኑን እያስታወሰችው ታሾፍበታለች። በንዴት የጦፈው ብራድሊ በበኩሉ ከስራ እንዳባረራት በይፋ ይነግራታል። ይህኔ ሊንዳ የልጁ ደደብነት ከቅድሙ በባሰ ኃይል ያስቃታል። ብራድሊ የራሱን ሰፈር ለመገንባት ቢሞክርም ሁሉም ነገር ላይ ክፉኛ ይወድቃል። ምንም ነገር አልቻለበትም ነበር። በሌላ በኩል ሊንዳ የራሷን መኖሪያ በማሻሻል የተጠናከረ መጠለያ፣ የተጠለፉ ኮፍያዎችንና ዘና የሚያደርግ መወዛወዣ ወይም ሃሞክ ትሰራለች። ከፍተኛ የምግብ ክምችት ያላት ሲሆን በአሸዋ ላይም የእጽዋት ቅርንጫፎችን በመጠቀም እርዱኝ ወይም ሄልፕ የሚል ግዙፍ ጽሑፍ አዘጋጅታለች። በረሃብና በተስፋ መቁረጥ የተመታው ብራድሊ አሰቃቂ የባህር ላይ ነፍሳት ለመያዝ ይገደዳል። ሕይወቱን ለማቆየት የያዘውን ነፍሳት አይኑን ጨፍኖ ለመመገብ ቢሞክርም ወዲያውኑ ግን ተጸይፎ ይተፋዋል። ኩራቱን ዋጥ አድርጎ ብራድሊ ወደ ሊንዳ ሰፈር መጠጋትን ይመርጣል። እሷ ግዙፍ የሱሺ ምግብ የቀረበበት የመመገቢያ ጠረጴዛ ሰርታለች። ብራድሊ ያን ሁሉ የኮርፖሬት ፕሬዝዳንትነት ኩራት ገሸሽ አድርጎ ሕይወቱን ለማቆየት የወሰነ ይመስላል። እሷ ፊት በምግቧ ጠረጴዛ ዙሪያ የረጅም ጊዜ ወዳጇ ለመምሰል ቢሞክርም ሊንዳ ግን ጥርሱ ላይ የገባ የምግብ ቅሪት ነገር እንዳለ በመጠቆም ቀደም ሲል እርሱ በሰዎች ፊት ለማዋረድ የሰደባትን ስድብ መልሳ በመጠቀም ወዲያውኑ ታሸማቀቀዋለች። በጠረጴዛው ላይ ያለውን የብረት ቢላዋ ያስተውላል። ብራድሊ ስለ እሱ ይጠይቃታል። ሊንዳም ባህሩ አምጥቶ እንደጣለውና በባህር ዳርቻው ላይ እንዳገኘችው ትናገራለች። ብራድሊ ከልቡ ባይሆንም ሕይወቱን ለማቆየት ያለው አማራጭ ይቅርታ መጠየቅ እንደሆነ አምኖ ይቅርታ ለመጠየቅ ይሞክራል። ሊንዳ ግን ከዚህ በላይ ትፈልጋለች። ምን ያህል አሳንሶ እንደገመታት እና ለኩባንያው ምን ያህል ወሳኝ እንደሆነች እንዲያምን ታስገድደዋለች። እያዋረደችው በዝግታ ትበላለች፣ ትጠጣለችም። እሱ በረሃብ እየተንቆራጠጠ
እሷ ከደሴቱ የሰበሰበችውን ምግብ አይኑ እያየ ስታጣጥም የረሃብ ስሜቱ የገነፈለበት ብራድሊ ምራቁን እየዋጠ በጉልበቱ ተንበርክኮ ትንሽ የምግብ ቁራጭ እንድትሰጠው ይለምናታል። ማሾፏን በመቀጠል በመጀመሪያ እኔ ማዘህን ማንኛውም ነገር ማድረግ ይኖርባል ከማለቷ ሐሳቧን ያልተረዳው ጀለስ የጾታ ግንኙነት የጠየቀችው መስሎት የፈጠነ ሱሪውን ሊያወልቅ ሲል ሊንዳ ንግግሩን አቋርጣ የዚህን ያክል ርካሽ ሴት እንዳልሆነች በመጥቀስ ከምግቡ እንዲቋደስ ትፈቅድለታለች። ይህ የፊልሙ ጨለማውና አስደንጋጭ ክፍል ነው። ሊንዳ ሊረዳቸው የሚችለውን ከዛ አሰቃቂ ደሴት የማምለጫ ትኬት የሆነውን በአካባቢው ያለፈ ጀልባ ባላየ ማሳለፏ ከማምለጥ ይልቅ በገሃነም ውስጥ ንግስት መሆንን መምረጧን የሚያሳይ ድርጊት ነው። ስልጣን ሲገለበጥ ምን ሊፈጠር እንደሚችል እናያለን። የስነ ልቦና ባለሙያዎች ይህንን የጥቃት ዑደት ወይም ዘ ሳይክል ኦፍ አቢዩዝ ይሉታል። የተበደለ ሰው ያልተገደበ ስልጣን ሲያገኝ ከበዳዩ የባሰ ጨካኝ የመሆን እድሉ ሰፊ ነው። ሊንዳ የብራድሊን ክብር ሙሉ በሙሉ በመግፈፍ በጉልበቱ አንበርክካ ምግብ በማስለመን የተነጠቀችውን የቢሮ ክብር እያስመለሰች ነው። በዚያው ከሰዓት ሊንዳ የብራድሊ እግር እንዲፍታታና እንዲጠነክር የእግር ጉዞ ወይንም ወክ ይዛው ትወጣለች። ከስራቸው ገደል ባለበት አደገኛ የተራራ መንገድ ላይ እንደ ጉሬዛ በመዝለል ያልፋሉ። ጫፉ ላይ ሲደርሱም ሊንዳ ማለቂያ በሌለው ውቅያኖስ መከበባቸውን ታረጋግጥለታለች። ወደ ህልውና ወይም ሰርቫይቫል ትምህርት በመሸጋገር እዛው ላይ ባገኘቻቸው እጽዋቶች የቤሪ ፍሬዎችን ቆዳው ላይ በመቀባት መርዛማ መሆናቸውን ወይንም አለመሆናቸውን እንዴት መለየት እንደሚችል ታሳየዋለች። በመጨረሻም ኤክስ ፊደል በሚሰሩ ሁለት ድንጋዮች ምልክት ወደ ተደረገበት በአቅራቢያቸው ወዳለ የተለየ ቦታ በመጠቆም ታሳየዋለች። ከዚያ ባሻገር ያለው ሸለቆ ሙሉ በሙሉ በመርዛማ ሐረጎችና ገዳይ እሾሆች የተሞላ መሆኑን አስጠንቅቃ ወደዚያ ፈጽሞ እንዳይሄድ ጥብቅ ክልከላ በማድረግ ታስጠነቅቀዋለች። ተመልሰው ለመሄድ ወደ ታች በመውረድ ላይ እንዳሉ ከሊንዳ እግር ስር ያለው መሬት ተንዶ ወደ ገደሉ ጫፍ ይወረውራታል። በገደሉ አፋፍ በአንድ ሐረግ ላይ ተንጠልጥላ ራሷን ለማትረፍ መፍጨርጨር ጀመረች። ያለምንም ማመንታት ብራድሊ እጁን በመላክ ጎትቶ ያወጣታል። ከዛም እፎይታ ተሰምቷቸው አብረው እየሳቁ መሬት ላይ ይወድቃሉ። በእራት ሰዓት ሊንዳ ከበሰበሱ ፍሬዎች አልኮል በተሳካ ሁኔታ እንደጠመቀች ትነግረውና ያን አልኮል እየጠጡ በምሽቱ ሙሉ በሙሉ በሚባል ሁኔታ ይሰክራሉ። ጨዋታቸው በድንገት ወደ ጥልቅ ስሜት እየገባ ነው። ሊንዳ ህይወቷን ምስቅልቅል ካደረገባት ሱሰኛና በደለኛ አባወራ ባለቤቷ ጋር ለ10 ዓመታት በትዳር እንደቆየች ትነግረዋለች። ብራድሊ የህመሟ ተካፋይ በመሆን እሱም ስራ አብዝቶ የሚሰራ አባቱን ጠንቅቆ እንደማያውቅና በደለኛና ጨካኝ በነበረች እናቱ ስር መከራውን ሲያይ እንዳደገ ተራውን ጠብቆ ይናገራል። ይህ የጋራ ስሜት ሊንዳን ያለፈውን የጨለመ ሚስጥሯን እንድትናዘዝ ያነሳሳታል። ባለቤቷ ብዙ ጊዜ አልኮል የሚጠጣ ሰካራም ቢሆንም ለመጠጣት በሚወጣበት ጊዜ ጠጥቶ ሲያሽከረክር በአደጋ እንዳይሞት በመስጋት ሁሌም የመኪናውን ቁልፍ በመደበቅ ከፈለገ በራይድ ካልሆነ ደግሞ በእግሩ እንዲንቀሳቀስ እንደምታደርገው ትነግረዋለች። በአንድ የተረገመች ቀን ከባለቤቷ ጋር በከፍተኛ ጠብ ውስጥ ይገባሉ። እሷም ክፉኛ እንደሰከረ እያወቀች ሆን ብላ የመኪናውን ቁልፍ እንደ ከዚህ ቀደሙ ከመደበቅ ይልቅ በግልጽ የሚታይ ቦታ ላይ ትተዋለች። ሰውየው በዚያች ሌሊት በመኪና አደጋ ተጋጭቶ ህይወቱ ያልፋል። ይህንን ታሪክ ለማንም ተናግራ እንደማታውቅ ከገለጸች በኋላ ሚስጥሩም ከዚህች ደሴት ፈጽሞ መውጣት እንደሌለበት አስረግጣ ትነግረዋለች። በማግስቱ ጠዋት ሊንዳ በከባድ ሃንጎቨር ወይም የስካር ስሜት ተውጣ ትነቃለች። ከዚያም ተነስታ ወደ ባህር ዳርቻው ስትራመድ ብራድሊ ገላውን ሲታጠብ ታየዋለች። ይህም ከፍተኛ ሽፍደት ሲፈጥርባት እናስተውላለን። በከፍተኛ ሁኔታም እንደተማረከችበት ትገነዘባለች። በዚያው ዕለት ከባድ የትሮፒካል አውሎ ንፋስ ተቀስቅሶ ደሴቷን እያናወጣት ነው። በነፋሱ ኃይል የተነቀለ አንድ ዛፍ ብራድሊን ሊጨፈልቀው ሲል ሊንዳ ገፍትራ ታተርፈውና አቅራቢያቸው ወደሚገኝ ዋሻ እየሮጡ በመግባት አውሎ ንፋሱ በውጭ ሲያጓራ እነሱ የሰውነት ሙቀታቸውን ለመጋራት ተቃቅፈው ሌሊቱን ያሳልፋሉ። በቀጣዩ ጠዋት ሊንዳ ብቻዋን ጭል ባለ ዋሻ ውስጥ ትነቃለች። ከዋሻው እንደወጣችም ብራድሊ ሙሉ በሙሉ የፈረሰውን ሰፈራቸውን ተመስጦ ሲያይ ታገኘዋለች። ሊንዳ ማረፊያቸውን ወደ ባህር ዳርቻው በጣም አስጠግታ በመገንባቷ ስህተት እንደሰራች ትነግረዋለች። ብራድሊ ግን በተሻለ ከፍታ ላይ አዲስ ሰፈር አብረው እንዲገነቡ ሀሳብ ያቀርባል። ከዛም አንድ ላይ በመሆን በድጋሚ ከረጅም ጊዜ ልፋትና ድካም በኋላ አዲሱንና የተሻሻለውን
መጠለያቸውን ሰርተው ያጠናቅቃሉ። ከዚያም የእግር ጉዞ ወይንም ወክ ለማድረግ ተስማምተው በመንቀሳቀስ ላይ ሳሉ ብራድሊ እንዴት በህይወት መቆየት እንዳለበት ስላስተማረችው ሊንዳን ከልቡ ያመሰግናታል። በዚያም ምሽት በህይወቱ ለመጀመሪያ ጊዜ እራት ለማዘጋጀት ፈቃደኛ በመሆን የሚገርም ምግብ አዘጋጅቶ እንድትበላ ይጋብዛታል። ሊንዳ ጓድ ሊቀመንበር ብራድሊ ያዘጋጀውን ምግብ በስስት እየበላች ሳለ ዓለም መሽከርከር ትጀምራለች። ምግቧን ቁልቁል ስትመለከት መርዛማዎቹን የቤሪ ፍሬዎች እንዳበላት ብትገነዘብም አሁን ግን ረፍዶ ነበር። ሊንዳ ራሷን ስታ ትወድቃለች። ጓድ ብራድሊ ወደ ጫካው እየሮጠ ገብቶ በድብቅ ሲሰራው የነበረውን ግዙፍ የእንጨት መርከብ እየጎተተ ያወጣል። በኩራት እየሳቀና ለሊንዳ የመሃል ጣቱን እያሳየ ወደ ውቅያኖሱ ውስጥ መግዘፍ ይጀምራል። ነገር ግን ጓድ ብራድሊ ግዙፉን ውቅያኖስ እሱ በሰራት ተልካሻ የእንጨት ክምር ታንኳ ማለፍ ምን ያክል ከባድ ሊሆን እንደሚችል እንኳን አልተገነዘበም ነበር። በድንገት ከፊት ለፊቱ እንኳን ለሱ ለአህያ እንኳን የሚከብድ ግዙፍ ማዕበል ያዳፋዋል። ደካማው መርከብ የእንጨት ክምር ብንለው ይቀላል፣ ወዲያውኑ ይሰባበራል። ሁለተኛው ማዕበል ብራድሊን የበለጠ ወደ ታች ያሰጥመዋል። እየሰጠመ ሳለም በአልማዝ ዕንቁ ቀለበት ያጌጠች እጮኛው ዙሪ ወደ እርሱ ስትዋኝ በምናቡ ይታየዋል። ነገር ግን ወዲያውኑ ፊቱ ላይ በአሰቃቂ ሁኔታ ታስታውክበታለች። እሱም አሸዋው ላይ እያስነጠሰ ይነቃል። ገና ከመመረዟ ሳታገግም ክፉኛ እያስታወከች ሊንዳ ከውቅያኖሱ አውጥታ የመጀመሪያ እርዳታ ወይንም ሲፒአር በመስጠት ህይወቱን ከሞት ትታደግለታለች። በሂደቱም ላይ በበላቸው የተመረዘ ምግብ ምክንያት እላዩ ላይ ደጋግማ ታስታውክበታለች። የሊንዳ ሚስጥር የሚያሳየው እሷ በደሴቲቱ ላይ በድንገት ወደ አውሬነት የተቀየረች ሳይሆን ቀድሞውኑም በውስጧ ገዳይ ወይም ፓሲቭ ኪለር እንደነበረች ነው። ባሏን እንዳልገደለችው ብታስብም ሆን ብላ እንዲሞት መፍቀዷ ውስጣዊ ክፋቷን ያሳያል። እዚህ ላይ አጭር የሰብአዊነት ወይም ትራውማ ቦንዲንግ ትስስርን እናያለን። ነገር ግን የብራድሊ መርዛማ ፍሬዎቹን ማብላትና መክዳት የሊንዳን አመለካከት ሙሉ በሙሉ አጸደቀው። ለሰዎች ርህራሄ ማሳየት ሞኝነት ነው የሚለውን። ይህ ክህደት ሊንዳን ወደ ማትመለስበት የጭካኔ ጥግ ወሰዳት። አሁን ጨዋታው የህልውና ሳይሆን የፍጹም በቀል ሆኗል። በማግስቱ ጠዋት ያገገመችው ሊንዳ ለብራድሊ ቁርስ እያበላችው ራስን ስለመቆጣጠር ትምህርት እንደሚያስፈልገው በእርጋታ ታስረዳዋለች። በድንገት የብራድሊ አካል ሲደነዝዝ ይታወቀዋል። ሊንዳ ኃይለኛ ኒውሮቶክሲን ወይም የሰውነት እንቅስቃሴን የሚቆጣጠሩ ነርቮችን የሚያደነዝዝ ንጥረ ነገር በውስጡ ያለበትን ብርቅዬ ኦክቶፐስ እንዳበላችው ትነግረዋለች። ንቃተ ህሊናው ሙሉ በሙሉ ቢኖርም ፈጽሞ ግን መንቀሳቀስ አይችልም ነበር። የብራድሊ ጡንቻዎች ሲቆለፉ ሊንዳ የብረት ቢላዋን በሚንቀለቀለው እሳት ላይ ለማጋል ታሞቀዋለች። ከዚያም የጓድ ብራድሊን ሱሪ በሽንት መሽኛው ትይዩ ትቀድና የድሮ ውሻዋን ይበልጥ ታዛዥ እንዲሆን እንዴት አድርጋ እንዳኮላሸችው የሚገልጽ ታሪክ በዝግታ ትነግረዋለች። አሁን አለቃዋ እሷ መሆኗን በመግለጽ ሊንዳ የቀላውን የጋለ ቢላዋ ወደ ብልቱ ዝቅ ታደርጋለች። ራሱን ለመከላከል ምንም ነገር ለማድረግ ሰውነቱ ያልፈቀደለት ጓድ አይኑ እየተቁለጨለጨ በእንባ ይሞላል። ሰውነቱን ማንቀሳቀስ ያልቻለው ብራድሊ ፊቱ ላይ ደም ሲረጭበት በአይኖቹ ያረገዘውን እንባ ከማፍሰስ ውጭ ምንም ማድረግ አልቻለም ነበር። ሊንዳ ቀስ ብላ ወደ ኋላ በማለት አንገቱ የተቆረጠና በደም የተለወሰ አይጥ ታሳየዋለች። እሱን ለማሸበር የተጠቀመችበት ማታለያ ብቻ ነበር። ከዛም ወደሱ ጠጋ በማለት ዳግመኛ እንኳን ከድቷት ለመጥፋት ይቅርና ከአይኗ ለደቂቃዎች ቢርቅ ድጋሚ አይጥ እንደማትጠቀም ስርስ ብላ ቃል በመግባት ታስፈራረዋለች። ከቀናት በኋላ ብራድሊ አገግሞ በዝምታ እየሰራ ሊንዳን ችላ በማለት ኩርፊያውን ይገልጽላታል። እሷም እሱን ችላ ብላ በደሴቲቱ ተቃራኒ አቅጣጫ ምግብ እየፈለገች ሳለ ሊንዳ ባየችው ነገር ደንግጣ ደርቃ ትቀራለች። አንዲት ትንሽዬ ጀልባ የባህር ዳርቻው ላይ በመንቀሳቀስ ላይ እንዳለች አስተዋለች። እጮኛው ዙሪ ከአንድ የጀልባ ካፒቴን ጋር ሆና ወደ ደሴቲቱ መጣለች። ዙሪ ሊንዳን ስታይ እየሮጠች በመምጣት አጥብቃ ታቅፋታለች። ሊንዳ ብራድሊ በህይወት እንዳለና በጥሩ ሁኔታ ላይ መሆኑን ለዙሪ ከነገረቻት በኋላ ነገር ግን ሊንዳ በውስጧ አእምሯ በከፍተኛ ፍጥነት እያሰበ እያምሰለሰለ ነበር። በደሴቲቱ ላይ ያላት ንግስና እንዲያበቃ አትፈልግም። ዙሪና መርከበኛውን ወደ ሰፈር እየመራቻቸው ሳለ በድንገት ሌሎች ፈላጊዎች አብሯቸው መኖር አለመኖራቸውን በብልሃት ትጠይቃቸዋለች። ዙሪ ሙሉ በሙሉ ብቻቸውን መሆናቸውን ከነገረቻትና ይፋዊው
ቀሪው ፍለጋ ከተቋረጠ በኋላ ይህንን የግል ጀልባ በመከራየት እጮኛዋ ብራድሊን ለመፈለግ እንደወጣች ትነግራታለች። ብቻቸውን እንደሆኑ ካወቀች በኋላ ወደ ሰፈር ከመውሰድ ይልቅ ሊንዳ ወደ አደገኛው የተራራ መንገድ እየመራቻቸው ነው። ገዳይ ወደ ሆነው የገደል መሻገሪያ ቦታ ሲደርሱ ሊንዳ ጫማዋን የምታስር መስላ በመቆም እነሱ ወደፊት እንዲቀጥሉ ትነግራቸዋለች። ዙሪ ለመዝለል ስትሞክር ታንሸራትታታለች። ካፒቴኑ ዙሪን ለማትረፍ እጇን ሲይዛት ሁለቱም በገደሉ ላይ ይንጠለጠላሉ። ዙሪና መርከበኛው ሊንዳ እንድትረዳቸው በፍርሃት ውስጥ ሆነው አምርረው ቢማጠኗትም እሷ ግን ምንም ሳትንቀሳቀስ ወደ ታች ሲወድቁና ሲሞቱ ትመለከታለች። እዚህ ጋር የነርቭ መርዙ ትዕይንት አካላዊ ብቻ ሳይሆን ፍጹም ስለ ልቦናዊ ቀውስ የሚፈጥር ድርጊት ነው። ሊንዳ የብራድሊን ወንድነት፣ ኩራትና ኃይል ሙሉ በሙሉ እንክትክት አድርጋ ሰለባዋለች። ዙሪን እና ካፒቴኑን ሆን ብላ ገደል እንዲገቡ መፍቀዷ ደግሞ ሊንዳ አሁን የህልውና ተፋላሚ ወይም ሰርቫይቨር ሳትሆን ቀዝቃዛ ደም ያላት ነፍሰ ገዳይ ወይም ኮልድ ብለድድ ኪለር ወይንም ሳይኮፓት ወደ መሆን መሸጋገሯን በይፋ ያረጋግጥልናል። ከዚህች ደሴት መውጣት አትፈልግም። ምክንያቱም የእሷ ስልጣን፣ ቁጥጥርና የበላይነት ያለው በዚህች ጠባብ የደሴት ቅጥር ወይም ግዛት ውስጥ ነው። ወደ ሰፈር ስትመለስ ሊንዳ በውሃው ዳርቻ ተቀምጣ የጥፋተኝነት ስሜቷን በጸጥታ ታሰላስለዋለች። ብራድሊ ለማደን አብረው እንዲሄዱ ሀሳብ ሲያቀርብ ሊንዳ እንዳመማት ትመልስለታለች። በዚያች ሌሊት የሊንዳ የጥፋተኝነት ስሜት በአሰቃቂ ቅዠት ሲገለጥ እናያለን። ዙሪ ከውቅያኖስ እየተሳበች በመውጣት ሊንዳን አንቺ ነፍሰ ገዳይ እያለች ነፍሷን ታስጨንቃታለች። በማግስቱ ጠዋት ብራድሊ የዱር አሳማውን ብቻውን ለማደን ወስኖ ይወጣል። ነገር ግን በባህር ዳርቻው ላይ ሲራመድ በአሸዋው ላይ የሚያብለጨልጭ ነገር ያያል። የተቆረጠ እጅ ነበር። የዙሪ የአልማዝ ቀለበት እንደሆነ አውቋል። ከዚያም ሙሉ በሙሉ ተሰብሮ በጉልበቱ ይወድቃል። በንዴትና በሐዘን አብዶ ወደ ሰፈር በመመለስ ሊንዳን ይጋፈጣል። ቀለበቱንም ፊቷ ላይ ይደቅንባታል። ሊንዳ በታላቅ ድንጋጤ ውስጥ ሆና የእሷ እጅ እንደሌለበትና ቁልቁለቷን ሸራቶ እንደጣላት ነግራው እውነቱን የደበቀችው ግን እሱ እንደማያምናት ስላወቀች መሆኑን ትናዘዛለች። ብራድሊ በፍጹም እንደማያምናት እየጮኸ የሞተውን የባሏን ዕጣ ፈንታ አስታውሶ እሷ ገዳይ እንደሆነች ይናገራል። ሊንዳ ወዲያውኑ ቢላዋዋን ልትመዝ እጇን ስትሰድ ብራድሊ ቀድሞ እንደወሰደባት ትረዳለች። ይህኔ ሊንዳ ወደ ጫካው ነፍስ አውጭኟን ትፈረጥጣለች። ብራድሊ ጥቅጥቅ ባለው ጫካ ውስጥ ቢከተላትም በፍጥነት ከእይታው ትሰወራለች። ጫማዎቿን ከአንድ ዛፍ ጀርባ ሲያይ ወደ ውስጥ ይሄዳል። ነገር ግን ሊንዳ ከላይኛው ቅርንጫፍ ላይ ዘላ በመውረድ የጫማ ማሰሪያዋን በአንገቱ ላይ አጥብቃ ትጠመጥምበታለች። ብራድሊ ቢላዋን ጥሎ ሊንዳን በኃይል መሬት ላይ ይፈጠፍጣታል። ከራስ ቅሏ ላይም የቆዳዋን ክፍል ይገነጥለዋል። እሷ እንደገና በመጠምጠም የትከሻውን ስጋ ትነክስና ቆዳውን ትቦጭቅለታለች። እጁን ስትነክሰው እሱም በአውራ ጣቱ አይኗን በአሰቃቂ ሁኔታ ይጨነቁረዋል። ከዚያም ከጎኗ ያገኘችውን ድንጋይ በማንሳት ሊንዳ የራስ ቅሉን ትፈነክትለታለች። በምቱ የደነዘዘው ብራድሊ ወደ ኋላ ሲወድቅ ሊንዳ በደም የተሸፈነ ፊቷ ላይ ፈገግታዋን እያሳየች የዙሪን የአልማዝ ቀለበት ከምላሷ ላይ አውጥታ በማሳየት ሙሉን ትውጠዋለች። ከዚያም የመሃል ጣቷን አውጥታ የባለጌ ስድብ ትሰድበዋለች። በንዴት ያበደው ብራድሊ ዘሎ ወደ እሷ ቢሄድም ሊንዳ ግን የወደቀውን ቢላ በማንሳት ስለቱን ብራድሊ ሆድ ውስጥ ትሰካዋለች። በከፍተኛ ሁኔታ እየደማ ብራድሊ ዞሮ ህይወቱን ለማትረፍ ይሮጣል። ይሄኔ ሊንዳ ብራድሊ በኤክስ ምስሎች በተቀመጡት ድንጋዮች አቅጣጫ ሲሸሽ ትመለከተዋለች። ምን እንደሚጠብቀው በትክክል ስለማያውቅ በዝምታ ትጠብቃለች። ይህ የሞት ሽረት ትግል የተዋረደችውና የተናቀችው ሰራተኛ እና የትዕቢተኛው አለቃ የመጨረሻው ፍልሚያ ነው። ሊንዳ የዙሪን ቀለበት ውጣ የመሃል ጣቷን ማሳየቷ የካፒታሊዝምንና የሀብት ምልክት የሆነውን አልማዝ ወይም ዌልዝ ኦፍ ሲምቦል ሙሉ በሙሉ መናቋንና በላዩ ላይ ማሸነፏን ለመግለጽ አስባ ይመስላል። ብራድሊ መርዛማ ነው በተባለው ሸለቆ ውስጥ እየተደናቀፈ ሲያልፍ አስደንጋጭ እውነት ያስተውላል። ምንም አይነት መርዛማ ሀረግ የለም። በምትኩ በስፍራው ሙሉ በሙሉ የተሟላና ዘመናዊ የሆነ ግዙፍ የመዝናኛ ቤት ያገኛል። ብራድሊ በሩን በርግዶ በመግባት የሚደማውን ሆዱን በኩሽና ፎጣ አስሮ ከማቀዝቀዣው ውስጥ የቀዘቀዘ ውሃ አውጥቶ በቀጥታ ይጠጣል። በድንገት ታዲያ በሹፈት የተሞላው የሊንዳ ድምፅ በቤቱ ውስጥ ያስተጋባል። ብራድሊ በድንጋጤ ራሱን ለመከላከያ የሚሆን ስለት ለመፈለግ የኩሽና መሳቢያዎችን ቢበረብርም ከማንኛውም ቢላዋ ሙሉ በሙሉ ባዶ ሆኖ ያገኛቸዋል። ፍጹም ዘመናዊ የሆነ የብረት ቢላዋ እንዲሁ በባህር ዳር
ዳርቻ ላይ እንደተገኘ ማመኑ የየዋህ ጅል እንዳደረገው ሊንዳ በሹፈት ድምፅ እየተሳለቀች በቤቱ የውስጥ ስፒከር በኩል ጮክ ብላ ትነግረዋለች። በዘመናዊው ቤት የመገናኛ ስርዓት ወይም ኢንተርኮም ውስጥ እየተናገረች መሆኗን የተረዳው ብራድሊ አንዱን የደህንነት ካሜራ ይሰብረዋል። ነገር ግን ሊንዳ በደርዘን የሚቆጠሩ ሌሎች ካሜራዎች እንዳሉ እያስገነዘበችው ትከታተለዋለች። ከሳምንታት በፊት አንዲት ጀልባ ስታይ እስከዚህ ቤት ድረስ እንደተከታተለች፣ ከዚያም የቤቱ ሰራተኞች ወደ ቤት ሲገቡ ተከታትላ በመግባት የሴኪዩሪቲ ኮዱን ሲያስገቡ አይታ በመሸምደድ ወደ ውስጥ እንደገባች ትነግረዋለች። የጀልባውን ካፒቴንና ዙሪን በአሰቃቂ ሁኔታ የገደሉ አፋፍ ላይ እንዲሞቱ ዙሪን ለማትረፍ የሚጣጣረውን የጀልባውን ካፒቴን እጆቹን በመምታት ሁለቱንም ወደ ገደል እንደጣለቻቸው በደስታ ታምናለች። እየደማና ዝሎ የነበረው ብራድሊ በመጨረሻ ሳሎን ውስጥ ይገባል። ሊንዳም ተከታትላው በመሄድ ሙሉ ለሙሉ የታጠቀ የአደን ጠመንጃ አነጣጥራ ከፊቱ ትቆማለች። ተስፋ የቆረጠው ብራድሊ እንዳትገድለው ለመለመን ተንበርክኮ በማልቀስ አውሬ እንደነበር በማመን ነገር ግን ሊንዳ እንደቀየረችው እየማለ ይገዘታል። በህይወቱ አጋጥማው የማታውቅ ድንቅ ሴት መሆኗን እንደሚወዳትና በዚህ ቤት ውስጥ ለዘላለም አብረው መኖር እንደሚችሉ እየተናገረ ህይወቱን እንድታስተርፍለት ይማጸናታል። ሊንዳም ፈገግ ብላ እሷም እንደምትወደው በፍጹም ተስፋና ቅንነት ተሞልታ ትናገራለች። ነገር ግን ድንገት አይኖቿ ለጌጥነት ወደ ተቀመጠው የጦር ልብስ ወይም ሱት ኦፍ አርመር ሲማትሩ ከራስ ቁሩ ላይ ከባድ ከሆኑት የብረት ቀንዶች አንዱ አለመኖሩን ታስተውላለች። ብራድሊም አንዱን እጁን ከጀርባው መደበቁን አስተዋለች። እንዳወቀችበት የተረዳው ብራድሊ ዘሎ ሊያጠቃት ይሞክራል። በብረት ቀንዱ ሲቆርጣት ጠመንጃውን እንድትጥል ትገደዳለች። ይህኔ ጠመንጃውን አንስቶ ፊቷ ላይ አነጣጥሮ ያለምንም ርህራሄ ቃታውን ይስባል። ክሊክ ባዶ ነበር። ምንም ጊዜ ሳታጠፋ ሊንዳ ከጥግ ላይ ያለውን የጎልፍ መጫወቻ ብረት አንስታ ብራድሊን በአሰቃቂ ሁኔታ እንደ ጎልፍ ኳስ አናቱን በመቅላት ትገላግለዋለች። ከአንድ ዓመት በኋላ ሊንዳ እጅግ ስኬታማና ሀብታም ሴት ሆና ውብ በሆነ የመዝናኛ ስፍራ ላይ ጎልፍ እየተጫወተች ነው። ለቴሌቪዥን ጋዜጠኞች ስትናገር ለዓለም የቀረበውን ትረካ እንገነዘባለን። እሱም የፕሪስተን ኮርፖሬሽን አውሮፕላን ሲከሰከስ ሊንዳ በፕሌኑና የእንጨት ስባሪዎች በተሰራ መርከብ ላይ ውሃ ጠምቷት የተገኘች ብቸኛዋ አሳዛኝ ተራፊ ነች። ስለ አስፈሪውና ብቸኛው ተሞክሯ በከፍተኛ ደረጃ የተሸጠ ወይም ቤስት ሴለር የሆነ የህይወት ታሪክ መጽሐፍ የጻፈች ሲሆን ይህም በአሁኑ ወቅት ወደ ትልቅ ፊልም እየተቀየረ እንደሆነ ለጋዜጠኞቹ ትናገራለች። ፍጹም አሳዛኝና አጠራጣሪ ፈገግታ እያሳየች ሊንዳ ቀጣዩን ፕሮጀክቷን ታሳውቃለች። ይህም ሰዎች ራሳቸውን በትክክል እንዴት ማዳን እንደሚችሉ የሚያስተምር የግል እርዳታ መጽሐፍ ወይንም ሰልፍ ሄልፕ ቡክ እየጻፈች መሆኑን ተናግራ ፊልሙ ይጠናቀቃል። ታላቁ የፊልሙ ፕሎት ትዊስት ዘመናዊው የመዝናኛ ቤት የሊንዳን የመጨረሻ ክፋትና ጥልቅ ሴራ ወይንም ማስተር ማኒፑሌሽን ያሳያል። እሷ ምግብ፣ ንጹህ ውሃና ዘመናዊ ቤት እያላት ብራድሊን በጭካኔ መርዛማ የባህር እንስሳ እንዲበላ፣ በዝናብ እንዲደበደብና በድንጋይ ላይ እንዲተኛ አደረገችው። በጎልፍ መጫወቻ መገደሉ በመጀመሪያው ቀን በቢሮው ውስጥ እሷን እያዋረደ የጎልፍ ልምምድ ያደርግ ነበር። አሁን በዚሁ ጎልፍ ህይወቱ አለፈ። የሰልፍ ሄልፕ ወይንም የግል እርዳታ መጽሐፍ ደራሲ ሆና ብቅ ማለቷ ደግሞ ሚዲያውና ማህበረሰቡ ብዙ ጊዜ ታሪካቸውን አሳምረው ማቅረብ የሚችሉ ሳይኮፓት ሰዎችን እንዴት እንደሚያመልኩ የሚያሳይ ጥልቅ የሆሊውድ ትችት ነው። እውነተኛዋ ጭራቅ አሁን የዓለም አርአያ በመሆን ቀርባለች። እሺ ተመልካቾች፣ አሁን ወደ እናንተ ልምጣ። በሊንዳ ድርጊት ምን ተሰማችሁ? ሊንዳ በቢሮ ውስጥ በነበረው ጨቋኝ ስርዓት እና በባሏ ምክንያት ወደ ጭራቅነት የተቀየረች ፕሮዳክት ኦፍ ትራውማ ወይም የሁኔታዎች ሰለባ ነች ወይስ ከመጀመሪያውም ውስጧ አውሬ የነበረ እና ደሴቲቱ ላይ ያንን ክፋቷን የምታወጣበት ሰበብ ያገኘች ክፉ ሴት? ማህበረሰቡ ሁኔታዎችን በደንብ ሳይመረምር እንደ ሊንዳ ያሉ ሰዎችን በስተመጨረሻ ጀግና አድርጎ መቀበሉ ምንን ያሳያል? የእናንተን ሀሳብና ካራክተር አናሊሲስ ወይም የገጸ ባህሪያት ትንተና ኮመንት ላይ ጻፉልኝ። በደንብ እንወያይበት። ቪዲዮ ከተመቻችሁ ላይክ ማድረግና ለተጨማሪ ምርጥ የፊልም ትንታኔዎች ሰብስክራይብ ማድረግ እንዳትረሱ። በሌላ ፊልም እስከምንገናኝ ቻው።